ሰላም እንዴት ናችሁ? ማህሌት ነኝ። እኔ እግዚአብሔር ይመስገን ደህና ነኝ። ያው በዛሬ ቪዲዮ ደግሞ ፍሬሽማን ላይ ያለው የሰራቸውን ስህተቶችን ነው የምነግራችሁ። አብራችሁኝ ሁኑ። እሺ ምንድነው መጀመሪያ ራሴን ከሌሎች ሰዎች ጋር አነጻጽር ነበረ። ማለት እንዴት ነው ዶርም ውስጥ ሆነን ምናምን ማለት ነው እነሱ እኔ በጊዜ ነው የምተኛውና እኔ ተኝቼ ምናምን ልክ ድንገት ስገላበጥ ምናምን ስነቃው ነው እነሱ እያነበቡ ምናምን ሳያቸው እንዴ እኔ ምን እያረኩኝ ነው ታዲያ ምናምን ብዬ በጣም ራሴን ወቅስ ነበር ምናምን። ማለት ያው እነሱ ማምሸት ለምደዋል፣ እኔ ደግሞ በጊዜ ነው የምተኛው ምናምንና የሆነ በቃ እኔ ብቻ ይመስለኝ ነበር የሆነ በቃ እኔ ወደ ኋላ እንደቀረው አይነት ስሜት ይሰማኝ ነበርና እንደዛ አይነት ስሜት ሊሰማችሁ ደግሞ አይገባም። ማለት ለምንድነው? ምክንያቱም ሁሌም እያነበበ የሚያደር ሰው ወይም ደግሞ 24 ሰዓት ላይብረሪ የዋለ ሰው በጣም የሆነ ጎበዝ ነው ወይም ደግሞ ካንተ የተሻለ ይሰራል ምናምን ማለት አይደለም። እንዴት እኛ አንድ ሰዓት እኔ አሁን ለምሳሌ በቂ የሆነ 1 ሰዓት ወይ 2 ሰዓት ባነብ ቆንጆ ውጤት ልሰራ እችላለሁ ማለት በደንብ ከገባኝ ማለት ነው። እንደዛ አረግ ነበረ ምናምንና ልክ እንዳልሆነ እሱን ተረድቻለሁ። ከዛ ሌላ ደግሞ ምንድነው የእረፍት ሰዓቴና የጥናት ሰዓቴ በጣም ይምታታብኝ ነበር። የሆነ ማለት ይቀላቀልብኝ ነበር ሁለቱም። ያው እንዳልኳችሁ እንዴት ነው እኔ በጊዜ ነው የምተኛው። ከዛ እንደዚህ ፈተና ሰዓት ምናምን ሲደርስ ደግሞ እኔ የለመድኩት እንዴት ነው ፈተና ሰዓት ላይ ሲደርስ ነው ማንበብ የለመድኩት። ከዛ በጣም ሲደራረብብኝ ቻፕተሩ ይበዛል ምናምን ሲደራረብብኝ ምን አረጋለሁ ይሄ በጊዜ የምተኛውን ነገር ትቼ ቡና ምናምን እጠጣና ትንሽ አመሻለሁ። ከዛ በነጋታውም ማንበብ ስላለብኝ አነባለሁ፣ ቀን ላለመተኛት እሞክራለሁ ምናምንና በጣም በቃ እንደዛ ሲሆን ሰውነቴ ደግሞ በቃ ማለት በቂ እንቅልፍ አላገኝም ምናምን ድክምክም ይለኛል ምናምን በደንብ እንትን አልልምና የሆነ ሁለቱም ይቀላቀልብኝ ነበረ። ያው አርፍጄ በየጊዜው እንትን ማለት ከጀመርኩኝ በኋላ ማለት ነው። ምንድነው እንትን በጊዜ ማንበብ እንዳለብን የሆነ ማለት ሁሉም ተማሪ የሚለው ነው የዛኔ ስንጨናነቅ ምናምን ካሁን በኋላማ ከስር ነው ማነበው ምናምን እንላለን። ግን ያው አይሆንልንም ብዙ ጊዜና እረፍታችንና የእረፍታችን ሰዓትና የጥናታችን ሰዓት እንዳይምታታብን ያው የተሻለው ሀሳብ እሱ ነው ብዬ አስባለሁ። ከዛ ደግሞ ጓደኞችን ስንመርጥ ደግሞ እንዴት ነው ጓደኞችን ስመርጥ እኔ ፍሬሽማን ላይ ያለው የሆነ በደንብ ሳላስብ ወይ ምናምን አለ አይደለ በቃ ያው ሁላችንም አዲስ ነን፣ ሌላ የምናውቀው ሰው የለም ምናምንና በቃ እዛው አብረህ ካንዱ ጋር ጠጋ ብለህ የሆነ ምሳ ካፌ ስንሄድ አንድ ላይ ነው፣ ክላስ ስንሄድ አንድ ላይ ነው ምናምን ነገርና በዛው ጓደኛ ማቾች ትሆናለህ ምናምንና ከሱ ጋር ደግሞ የተያያዘ እንዴት ነው የኔ ችግር የነበረው ሌላ በቀላሉ በጣም ሰው አምን ነበርና እንደዛ ጓደኛዬ ነው ምናምን ብዬ አስቤ ከዛ አወራለሁ ብዙ ነገር ምናምን። ግን በኋላ ላይ እየተረዳው ስመጣ ደግሞ ያ ሰው ለኔ እንደማይሆን ምናምን ሳስብ ደግሞ ልክ ስተዋት ምናምን ምንድነው በቃ ያ ሁሉ ነገር አምኜ የነገርኳትን ነገር በቃ ማለት በኋላ ላይ ይቆጨኛል ማለት ነው። እንደዛ ጓደኛዬ ናት ብዬ አስቤ የነገርኳት ነገር ምንድነው አሁን በቃ ስንመርጥ በደንብ አስበን ምንትን ማለት አለብን፣ መምረጥ አለብን። ጓደኛ ይከብዳል በእርግጥ ሁላችንም አዲስ ስለሆነን ምናምን መጀመሪያ የምናየው ጥሩ ባህሪያችን የምናሳየው ሁላችንም ጥሩ ባህሪያቶቻችንን ነውና ቀስ በቀስ ነው እንትን የዛን ቀስ ብለን ጓደኛ ብንመርጥ ወይም ደግሞ በቀላሉ ሰው ባናምን ጥሩ ነው። ከዛ ደግሞ ኮንፊደንሳችንን በቀላሉ ማጣት። እኔ መጀመሪያ ያጋጠመኝ ኮንፊደንስን በቀላሉ ያጣሁበት ምክንያት ምንድነው ፍሬሽማን ሆነን ገና ክላስ እንደገባው ማለት ነው የሆነ አስተማሪዎች ገብተው ምናምን ምን ያደርጋሉ ጥያቄ ይጠይቃሉ። ስለ ኮርሱም ሊሆን ይችላል ወይ ከኮርሱ የሆነ ነገር አውጥተው ምናምን ጥያቄ ይጠይቃሉና ከዛ በቃ ሁሉም ክላስ ሜቶች ምናምን እጃቸውን አውጥተው ፓርቲሲፔት ማድረግ ጀመሩ ማለት ነው። ከዛ ደረገጥኩኝ እኔ በቃ እዚህ ምንድነው የምሰራው ታዲያ ምናምን ነገር አልኩኝና ማለት እኔ እንደማላቅ አይነት ስሜት ተሰማኝ። የሆነ በቃ ኮንፊደንስ የለኝም በቃ እዚህ ምንድነው አሁን ካየኝ እኔን እንዳይጠይቀኝ ምናምን የሚል ነገር እንትን ነበርና እንደዛ አይነት ነገር እንትን ኖሮ በቀላሉ ነገር እንትን እንዳትሉ የሆነ ኮንፊደንሳችሁን እንዳታጡ። ለምንድነው እንደዛ ደግሞ ያደረጉት? ምንድነው ቀስ በቀስ እኔ እየተግባባኋቸው ስመጣ ምናምን ያው ዶርም ሜቶቼም ነገሩኝ ምናምን ምንድነው ያደረጉት ክረምት ገና ፍሬሽማን ከመምጣታችን በፊት ቢያንስ እያንዳንዱን ኮርስ አንዳንድ ቻፕተር ጨርሰው ነው የመጡት። ቢያንስ በትንሹ ማለት ነው እንጂ ከዛ በላይ ሄዷል። በስነ ስርዓት ኖት አውጥተው ምናምን ነው የመጡት። እኔ ስመጣ ምንም ማቀው ነገር የለኝም። ምን ኮርስ እንደምንወስድ ራሱ ከመጣው በኋላ ነው ያወቅኩትና
ለዛ ነው እንደዛ እንትን ስላነበቡት ነው እነሱ ፓርቲሲፔት እያደረጉት የነበሩት እንጂ ገና እኔ ስመጣ ምንም ሳያነቡ መጥተው ቢሆን ኖሮ እኔ እንደዛ ኮንፊደንስ ይዝቅ የሆነ በቃ ኮንፊደንስ እንደሌለኝ ምናምን አይሰማኝም ነበር ማለት ነው። ስለዚህ እንደዚህ አይነት ነገር ካጋጠማችሁ ምንም አንብባችሁ እናንተም እንትን ማለት ትችላላችሁ እና ብዙም በቀላሉ ነገር ኮንፊደንሳችሁን ዝቅ አታድርጉ። ከዛ ደግሞ ምንድነው ሰዎችን እርዱኝ ማለት ወይም ደግሞ የሆነ ነገር አግዙኝ ማለት ሰዓታችንን በጣም ይቀንስልናል ማለት አሁን እንዴት ነው አሁን ለምሳሌ በትምህርት እኔ የሆነ ፓርት ካልገባኝ ምናምን እዛው በቃ እንትን እንዴት አልገባኝም ምናምን ብዬ እሱን ከማይ እሱ ጋር በቃ ጊዜን እንትን ከምል አንዷን ጓደኛ ይጠጋ ብዬ ይሄ ነገር እንዴት ነው ምናምን ብላት ወይ ታሳየኛለች ካልሆነም ደግሞ እሱን የሚረዳ የሆነ ቮይስ እንትን ቪዲዮ ምናምን ሪኮመንድ ታደርገኛለች ማለት ነው። ስለዚህ ለኔ ምንድነው ጊዜን ቀነሰልኝ ማለት ነው። የሚፈጅብኝ የነበረ ጊዜ ወይ ቪዲዮ ነው ያለው ወይ እሷ ባሳየችን መልኩ ትምህርቱን ተረድቼው አልፋለሁ ማለት ነው። እና እንደዚህ ሰዎችን አሳዩኝ ምናምን መጠየቅ ምናምን በጣም ቀላል ነገር ነው። ጊዜያችንንም ይቆጥብልናልና እንደዛ ማድረግ አለብን ማለት ነው። ከዛ ሌላ ደግሞ ምንድነው ለማጥናት የሆነ ሞቲቬት የሚያደርገኝ ነገር ፈልግ ነበር ማለት የሆነ በቃ ተነስቶ ጥናት ለመጀመር ምናምን ወይ ጓደኞቼ ዶርሜቶቼ ምናምን ሲያነቡ ማየት አለብኝ እንዴ እኔስ ምን እያረኩኝ ነው ምናምን ወይም ካልሆነ ደግሞ ውጤቴ ዝቅ ሲልብኝ ምናምን በቃ አሁን ይሄኛውን ፈተና ስላልሰራው መስራት አለብኝ ቀጣይ ምናምን ብዬ የሆነ ብቻ ሞቲቬት ነው የሚያደርገኝ የሆነ ሞቲቬት የሚያደርገኝን ነገር እፈልጋለሁ። እና እንደዛ መሆን የለበትም የሆነ ማለት የሆነ ስቲል ብዙም እንደዛ ነኝ አሁንም በደንብ እንትን አላልኩም ግን የሆነ በቃ አለ አይደለ ከስር ዝም ብለን እያነበብን ብንሄድ ግን ጥሩ ውጤት ይኖረናል ብዬ አስባለሁ። እና ሞቲቬት የሆነ ነገር ሞቲቬት እስኪያደርገን መጠበቅ የለብንም ብዬ አስባለሁ። ከዛ ደግሞ ምንድነው በጣም አሁንም ያልተውኩት ነገር ምንድነው ስልኬ ላይ በጣም ብዙ ሰዓት ማሳለፍን ነው። ሌላ ደግሞ ፍሬሽማን እያለሁ ከፍሬሽማን ጀምሮ በቃ ግቢ ከገባው ጊዜ ጀምሮ በጣም ስልኬ ላይ በጣም ጊዜ ያሳልፋለሁ እና እንዴት ነው ይሄ አላቅም ማለት ሁሉም ተማሪ ነው እንደዛ ብዬ አስባለሁ። ዩኒቨርሲቲ ተማሪዎች ትረዱኛላችሁ ማለት ጓደኛችንም ሁሉ ነገራችን ስልካችን ነው የምናጠናውን በስልካችን ነው ምናምን ከዛ የሆነ እንዝናና ብለን ቲክቶክም ወይ ፊልም ወይ የሆነ ነገር ብቻ በስልካችን ነው ሁሉንም ነገር የምናደርገው እና በቃ የሆነ ከስልካችን ጋር ነው በቃ ያለን ነገር እነሱ ነገር በጣም ስቲል ለኔ እንትን ከባድ ነገር ነው እና በጣም እዛ ማሳለፍ እንደሌለብኝ አውቃለሁ ከስልኬ ጋር ያን ያክል ታይም ግን ደግሞ በቃ እኔ እንጃ አላቅም ለምን እንደሆነ ለምደናል ይመስለኛል እዚህ ያለን ተማሪዎች ምናምን በጣም ከስልካችን ጋር ጊዜ እናሳልፋለን። መጽሐፍ ምናምን ማንበብ አለ በርግጣው ግን አሁን እንዴት ነው መጽሐፍ ስናነብ ደግሞ እኔ አሁን አንዳንዴ ሚድ ስጨርስ ወይ ምናምን መጽሐፍ ምናምን ብለን አነባለሁ ከዛ እንዴት ነው ልክ በቃ አንድ ወይ ሁለት መጽሐፍ እንዳነበብኩኝ ከዛ ምን አሁን በቃ ደግሞ መዘጋጀት አለብኝ ለፋይናል ምናምን ብዬ አስብና ማለት ጊዜ ይሻማብኛል ብዬ አስባለሁ ይሄ መጽሐፍ ማንበቡን ማለት ነው። እንደዛ ብዬም ግን መጽሐፉን ትቼ ስልኬን ግን አልተውም የሆነ ስልኬ ጋር ነው ብዙ ታይም ስፔንድ ማድረገውና እንደዛ መሆን የለበት። ከዚህ ቤት ስንሄድ ምናምን ቤት ያላችሁም ደግሞ ቤተሰቦቻችን ምናምን ምንድነው ስልክ ላይ እንደዚህ ምናምን ትሉናላችሁና እኔ እንጃ አላቅም ብቻ ከስልካችን ጋር በጣም እንትን ስለሆነ ነው ልክ እንዳልሆነ አውቃለሁና በዚሁ አጋጣሚ ለኔም እንዴት አድርጌ ከስልኬ ጋር ያለኝን ነገር እንደምቀንስ ሀሳባችሁን ኮሜንት ላይ ጻፉልኝ። እና በቃ ለዛሬ የነበረኝ ቪዲዮ ይሄ ይመስላል። ደግሞ ሰብስክራይብ አድርጉኝ ሁላችሁም ሰፖርት አድርጉኝ። በቀጣይ ቪዲዮ